እኔ አሁን ዶክተር አብይ እንደዚህ ቢመጣ ማለት ቢቦይቶም ያዋርድ ኦኬ የራስን ቪዲዮ የሚለምነው ሰው ነው በላቸው ማርያም በላቸው ፎቶ አድርጉ እኛ ደግሞ እስቲ ዓለም አቀፉን ደግሞ ይዘን እንምጣ እንግዲህ እንዴት ናችሁ ሰላም ተመልሰናል ዛሬ ባበደ ብሎግ ነው የመጣ ነው ማለት ነው እንዳያችሁት እንግዲህ ቲክቶክ ክሬቲቭ አዋርድ ለሄድ ነው ከሁለት አመት በፊት ማለት ነው መች ነው እጩ መሆነው ቲክቶክ ክሬቲቭ አዋርድ በቲቪ ቁጭ ብዬ ያየው ነበር ያ በቃ ሐሳብ ነበር የሚሄድና መታጨት ነበር ሐሳቤ ከሁለት አመት በፊት ግን ያው አልሆነም ቀስ በቀስ ነው የሚመጣው ይሄ ነገር አሁን ተጠርቻለሁ ስለዛ እንደዚህ ሆኜ አልሄድም እንደዚህ ሆኜ መቼስ አልሄድም እንደዚህ አክብረው ጠርቶኝ እንደዚህ ሆኜ አልሄድም ካራቫት የሚባል ስፖንሰር እናርገ እንደዚህማ ተዝረክካ አትሄድም ብለው ካራቫት የሱፍ ቤት ናቸው እነሱ ሊያስለብሱኝ ሊያስዘልጡኝ ነው ማለት ነው አብራችሁኝ ሁኑ ኑ ንግባ ይመቻችሁ ተከታተሉ ሰብስክራይብ ማድረግ እንዳትረሱ ጀምሯል ጋይስ እንግዲህ አብረን እንጀምር አብራችሁኝ ነው ትንሽ አይደለም እንዴ አይሰበኝም ኧረ በቃ እሺ ጋይሶች እንግዲህ እንደምታዩት እንግዲህ ጋራድ ሞል ላይ ነኝ ማለት ነው ጋራድ ሞል አንደኛ ፎቅ ላይ 44 ቁጥር ካልተሳሳትኩ እዛ እናስተካክለዋለን ማለት ነው አብራችሁኝ ሁኑ በጣም ነው የሚያምረው ሞሉ ምን ያክላል ማለት ነው የጎን ሊፍት መኖር ነበረበት እንዴት ነው እንወጣው አንደኛ ፎቅ እንዴት ነው መውጣው እናት በዚህ ጋር የጎን ሊፍት የለው የጎን ወደ ጎን መሄድ ወደ ጎን ሊፍት የለው እሺ በጣም የሚያምር ፎቅ ነው በስማ አንተ እዚህ ፎቅ ገብቻ አላውቅም ማለት በደረጃ የትኛው አዎ ና ደረጃ በጣም ነው የሚያምረው እንግዲህ ዛሬ ጋይሶች ልገባ ነው ዛሬ እንግዲህ ጋይሶች ልዘንጥ ነው ዛሬ ብዙ አይነት ሰዎች እናገኛለን ሱፍ ከለበስኩኝ የሆነ በጣም ቆይቻለሁ እኔ አልዋሻችሁም ሱፍ ከለበስኩኝ ስንት ጊዜ 5 አመት ምናምን ይሆነኛልና ሱፍ ለብሼ አላቅም ማለት ይቻላል እና እስቲ አብራችሁኝ ሁኑና ዛሬ ሱፍ እንለብሳለን ቲክቶክ ክሬቲቭ አዋርድ በስማም ዛሬ ይቀወጣል አብራችሁኝ ነው የምታዩት ጋይሶች እንግዲህ አሁን ሱፎቹ ወጥተውልኛል 4 አይነት ሱፍ ነው ያለው አንደኛው ይሄኛው ነው ይሄኛው የሆነ ይሄ ዩኤን ምናምን የሚሰራ የአፍሪካ ዩኒየን የሚሄድ ነው የሚመስል ይሄኛው ምንም አይደለም እስቲ ፎቶ ላይ ይሄንን እንትን ብየዋለሁ በየቀኑ ይለበሳል አይለበስም የሚለው እህታችን ከካሜራ ጀርባ ሆና ትነግረናለች ይሄኛው አንደኛ ምርጫ ይሄኛው ነው ሁለተኛ ይሄኛው ነው ጆሲ ኢን ዘ ሃውስ ደግሞ ላሳያችሁ ጆሲ ኢን ዘ ሃውስ እኔ ግን ውጪ ነኝ ይሄኛው ስለዛ እነዚህ እንቀያየራቸዋለን ምን እንደሚሆን እናያለን ማለት ነው አብራችሁ ከየትኛውስ እንጀምራለን ማለት ነው ከየትኛው እንጀምር ከዚህኛው እንጀምር እሷ ወደደችው ይሄኛው ከዚህኛው እንጀምራለን ሱሪውን እናድርገው ነው የት ነው ከየት ውስጥ እንትን የወለድ ልጆች አባት ነው እንደዛ ነው የሚመስለው ጋይሶች እኔ አሁን ዶክተር አብይ እንደዚህ ቢመጣ ማለት ነው እንደዚህ አይነት ይሁን እሱ ለማናገር ያለኝ ኮንፊደንስ ጥግም ሰላም ነው ሀገሪቷ እየለማች ነው ያየን ነው ዛጋም የተቆፈረ ነው አሁን ቶሎ ጨርሱት ብለናል ምናምን የሆነ ማውራት ትችላላችሁ ይሄ ሱፍ
እግዚአብሔርን ባለስልጣን ጋር ሁሉም ሰው ጋር ማውራት እንድትችሉ አፍ የሚከፍት አፈታው ዛሬ አይንን ገለጠኝ። እሺ ስለዚህ አይናለ አንቺ እሺ ስለዚህ ምን አልሽኝ? ምን ትኛለሽ? ለፎቶ እንደ ሌሎቹ እሺ እንግዲህ ሞክረናል ማለት ነው። አይተናል። በጣም አስጨናቂና ጭንቀት የሚፈጥር ምርጫዎች ነበሩ። ስለዚህ ምርጫዬን መጨረሻ ላይ ዲሳይድ አድርጌያለሁ። ባንከሩ ጋር ደውያለሁ፣ ፋዘር ጋር ደውያለሁ። እዚህ ሱቅ ውስጥ ያሉትን ሰዎች አናግሬ ወደ መጨረሻ ዲሲዥን ደርሰናል ማለት ነው። ስለዚህ የመጨረሻ ምርጫዬን እዛ ፕሮግራሙ በር ላይ ታዩታላችሁ ማለት ነው። ሰብስክራይብ ማድረግ እንዳረሱ። በጣም የሚያስጨንቅ ነገር ነው። ሱፍ ለመግዛት የምትፈልጉ ሰው ካራቫት የሚገኘው ጋራድ ሞል ላይ አንደኛ ፎቅ 44 ቁጥር ነው የሚገኘው። ዋጋውን ፌር ስለሆነ ማለት ነው ማንኛውም ሰው መታችሁ ይሄንን የሀብታም ብላችሁ ለመሳቅ እዚህ ካራቫት መታችሁ ፌር በሆነ ፕራይስ ተመጣጣኝ በሆነ ፕራይስ ማግኘት ትችላላችሁ። ያበደ ሱፍ አላቸው። እንግዲህ መጨረሻ ምርጫዬን በኋላ እናየዋለን ማለት ነው። ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። እሺ ጋይሶች እንግዲህ ይሄንን መርጫለሁ። ይሄ ነው ፋይናል ሪዛልት። ያ ሁሉ ሱፍ አይቼ ነበረ ግን ማለት ነው ሁሌ ስለማለብሰው ችግር የለውም። ይሄኛው መርጠናል። እንደዚህ አብደናል ማለት ነው። ውስጥ ነኝ ያለሁት። በጣም ያበደ ቫይብ ነው ያለው። እስቲ ማን ያሸንፋል? አዶናይስ ወይስ ዩቲ? አቢዩኤል ወይስ ጎስት? አብረን ነው የምናየው። እንቀውጠዋለን። አብራችሁን ሁኑ። ይመቻችሁ። ሰብስክራይብ ማድረግ እንዳረሱ። እሺ ጋይሶች እንግዲህ ማለት ነው ገብቻለሁ ግን ማለት ነው ምን መሰላችሁ የሆነ አዶናይ አስጨንቆታል። የሆነ ወደ ኋላ ነው ካሜራማኖቹ ሙን ዋክ ነው እያደረጉ ያሉት። ሙን ዋክ አራት የለም እንዴ! እኔ ካሜራማኑ እያነሳኝ ማለት ነው እንዴ! አንደኛ ግርግር ዳኒ ግርግር እዚህ ጋር ቆማ ግርግሩ ግን ያለው እዛ ጋር እንዴ ነው ጋር ዳኒ ለምንድን ነው አንተ ከሰው ጋር ሁሌ የምታነካካኝ? የመሰለካካ አንተ እኮ ነው ግርግር የምትፈጥረው። ይኸው ሰው ምንም አይም ፎቶ እየተነሳ ይገባባል ማለት ማን ላይ ገብቶ ሄሎ አንዴ እኔ እየተነሳው እኮ ነው ካሜራማኖች ተሰብስበው ምናምን ዛሬ አላቅም ጋይሶች በጣም ቀውጢ ነው የሚሆነው። ብዙ አይነት ነገር ነው እያየን ያለ ነው። ሱፌ እንዴት አይሽ? እራት እየተበላ ነው? የለም በልቶታል። እስቲ አንዴ እራቱ ጋር እንሂድ። እራት ዛን ነይ እስቲ ኢንዶሚ ነው እራት። ወይኔ አዛኔ ያለው እሺ፣ እዚህ ጋር ቡና ነው ያለው። ምንድን ነው የኬክ ነው እራት ነው እዚህ ጋር ምንድን ነው ያለው? ኧረ በስመ አብ እኔ ኬክ ምን ይሰራል እያለሁ ምግቡ የት ነው ያለው? ምግብ የት ነው ያለው? ምግብ የለም ኬክ ነው ያለው። እዚህ ኬክ ብቻ ነው ያለው? እራት የለም? እራት የለም። እኔ እኮ ወዴን እኮ እንትን ብዬ እኮ ነው ያመጣሁት። እሺ ስለዛ በቃ ኬክ እንብላሽ አንዴ ኬክ እንብላ። ነይ በጣም ብዙ ሰው ነው ያለው ጋይስ። እስቲ ቦክሰኛ ኦኬ ቤት ነው የሚገባው። በዛኛው ኬክ ለመብላት እንጨነቅ። ጀለስ ሶስት ይዛለች። ያዘው ካሜራ ላይ ያዘው አባት አይደለም። በዚህ ና ብለኝ ነው እራት አልበላሁም። የብር ምግብ የለውም እኮ ኬኩን ልበላ ኬክ ለመብላት በዚህ አይደለም። እሺ ቶ ይቅርብን። ነይ የጆጆ ኧረ ብሮ ስንት ነገር ሊያስብሩ ወይስ ይቻለው ምናምን እንዴት ነው የምንይዘው? እሺ ወይኔ ጀለስ አዶናይን ለማግኘት ነው የት ብሮ ኬክ ለመብላት የምን ካሜራ ነው በላት እንዳለ በግራ በቀኝ በካሜራ ነው ያለው።
ማይኩ ይሄ ነው። እሺ አሁን ምንድነው አረጋ ብለን እናስብ እስቲ ማን ያለው ሊስታችን ላይ አንቺ ሰው በምንድን ነው የታጨሽው? ምንም አልታጨኝም። ገስት ነኝ ማለት ኦኬ። ምንም አልታጨም። ምንም መታጨት አትፈልግም? እፈልጋለሁ በእናትህ። እኔ እስቲ አንድ እንስት እዚህ አንድ ቆንጆ ሴት አጣብሽ ጀለስ ምን አስበህ እንዴ? አቺ ከማም እንዲልሽ አይሳ አበደ ዛሬ ስዋግሽ አበደ አብሮብሻል። ትበያለሽ። ኬክ እዛ አለ፣ ኬክ አለ። እሱም እየተሻሙበት እሺ ፍርካስ ለይ ፍርካስ እሺ እሺ አምስት ብር ነው ኦኬ ኦኬ። እኛ ግን መኪናውን እኛ ነን የምንሸልመውና ምንድነው ከ30% ጀምራችሁ ቅድመ ክፍያ ከፍላችሁ ቀሪውን በ5 ዓመት ውስጥ መክፈል ትችላላችሁ። 5 ዓመት which means 70% ይችላል ማለት በቃ ይሄ እኔ ልንገር ይክበሩ ነው ማለት ይሄ በስራ ቤት ይክበር በቃ መኪናዋ ድንገት ውሃ ከነካት ኤሌክትሪክ ሊይዝ ይችላል። አንደኛ መኪና ነው አስተማማኝ መኪና ነው። ኤሌክትሪክ ያበደ ነው። ጂፓው መታ አናግረኝ ብላለች ኦፊስ መኪና ለኔ ፕሮሚስ ሊፈጽም ገብቷል። ቁም ነገር ዋሬው ኦኬ አንዴ እኔ በእግሬ እኮ ነው እንደዚህ ለብሼ ሱት ለብሼ በእግሬ እኮ ነው በሰራ ነው። አንዴ አራት አትንቀሽቀሽ። ስራዬም ትራፊክነት ጋር ምናምን ይገናኛል። መስራት አለ። አንተ ፒንክ መስለህ እንደዚህ የልጅ ብስኩት መስላል። ፒንክ ለብሰህ የልጅ ብስኩት ነው የምመስለው። ለማንኛውም እኔ ያው እግር በእውነት እግር ቾክ ቢሆን ኖሮ እዚህ ቅንድቤ ጋር ነበር የሚደርሰው። በእውነት እንደዚህ በዚህ ነበር መራመድ ከመራመድ ብዛት እግር ቾክ ቢሆን ኖሮ ቅንድቤ ይሄን ጥቅስ አድርገህ ጻፈው። እኔ ደግሞ ዳስተር ነው እግሬ እሱ ሲሄድ እኔ አጠፋለሁ እኮ እውነት ነው እና ጋይሶች ሰብስክራይብ አድርጉ። ይሄ መኪና አይ እኔ እና እሱ ማለት የሆነ የአንድ ሳንቲም እንዴ ደብሊ ጆን ሲና ያዘው ና ብሮ ምን አርገህ ነው ይሄንን የተከበረ የነ ሲና የነ ራንዲ ኦርተን እሺ ምንድነው ችሎታሽ? ችሎታዬ በድብድብ አይደለም ያስከው ቤልት እንደ አበሻ መብላት። ኦኬ ያ ሶ አሬ ኬክ አይ ኬክ አመልከድም። አረ ኬተሪንግ ወፍ ብራዘር በጣም አረ እኔ በጣም ይደበረኝ እና የሆነ ጥያቄ ነበረኝ። ምን እጩ ቢኖር አሪፍ ነው ማለት ስለ ምን እጩ ቢኖር አሪፍ ነው ትላለህ? የቀረ ጀነራል ቢፈጠር ብለህ የምታውቀው በራሱ ፍጠር እጩ ፍጠር። እዚህ ክሬቲቭ አዋርድ ላይ አዋርድ ቤስት ያፐር ቤስት ለፍላፊ ምክንያቱም በመለፍለፍ ከሆነ ቶፕ ባክ ቱ ባክ ነበር እንትን ድፍጥፍ ማድረግ ግን ቤስት ያፐር ቢኖር እና ሜቢ ደግሞ ቲክቶክ ክሬቲቭ አዋርዱ ሰፍቶ አጠቃላይ ሶሻል ሚዲያ ተብሎ የዩቲዩበሮች ቢኖር ዩቲዩበሮች ቴንክ ዩ ጋይስ ዩቲዩበሮች በጣም ብዙ ዩቲዩበሮች አሉን they need exposure ሪኮግኒሽን እኔ ደግሞ በኮሜንት ዙሪያ ኮሜንት ያስፈልጋል። አንዳንድ ቪዲዮ በኮሜንት ነው የሚያምረው። በኮሜንቱ ያሳምረዋል። በኮሜንት ዙሪያ ከፖስቱ ኮሜንቱ እኔ እንደውም ይሰጥቶኛል ባይዘው የት ነው የምናስቀምጠው? ምን አውቃለሁ። ውሃ ለመቀቀልበት ዝም ብዬ ቁጭ አደረኩ። እዚሁ ቀቀለን አንበለው እና WWE ተመችቶኛል። እስቲ አንዴ እስቲ ይከብዳል። አሸክም እስቲ ይከብዳል። ከኔ ይከብዳል። አንተ ላይ ያምራል እንዴ? በጣም ማንንም አንሰማም። በያ በቁመት በመበለጡ ብቻ በቃ አሸንፉኝ። በያ ይኸውልሽ ጠብ ነው የምናረግሽ። ይኸውልህ ጠቅ ነው የምናረግሽ አባቴ እንዴ! አረ ጣጥ እሺ ጋይሶች እንግዲህ ዛሬ አሁን ከማን ጋር አዝራኤል ይላል። በድምጽ የምትታወቀው በድምጽ እኔ በሌላው በምንም አልታወቅም። ድምጽ ኦዲዮ ላይ ነበር የምታውቁት MP3 ላይ። አሁን በድምጽ መጥቶላችሁ ግመል ፊት አያችሁት። እሺ ምን እጩ ቢጨመር ብለህ ታስባለህ? በራስ እጩ ነው ምንድነው የሚባለው? ካታጎሪ ምን ካታጎሪ ቢጨመር? ካታጎሪ ቮይስ ኦቨር በጣም ነው ደስ የሚለኝ። ለቮይስ ኦቨር አርቲስት ተብሎ እጩ ካታጎሪ ቢሰራው
ምክንያቱም በጣም ብዙ ቮይስ ኦቨር አርቲስቶች አሉ ቲክቶክ ላይ እኔ ብቻ ሳልሆን ብዙ አሉ የወንድም የሴትም አሉ እና ለእኛ ቢሰራ እና እኛንም ቢያበረታቱን ደስ ይለኛል እላለሁ። አንዱ ደግሞ ምንድን ነው ያለው የኮሜንተር ካታጎሪ ወይ ደግሞ ሪፖስት እሱማ ብዙ ነው የሚገባው። ማን የሚያሸንፍ ይመስላል? የሆነች ሰሊና የምትባል ልጅ አለች። ሰሊና በየኮሜንት ወይ ኧረ በኢየሱስ ይበጅቷል አሉልሽ ሱፌ ስታየው ምን ተሰምቷል? የእንትና የሲንደሬላን ማለት ነው የሲንደሬላ ጋይናኮሎጂስት መስለን የመጣው ነው። ገና ልገባ ነው። ጋይናኮሎጂስት ምን እንደሆነ ኮሜንት ላይ ገጻፈ የጋይናኮሎጂ አፖይንትመንት እንይዝለታል። ሰማኝ ምን ካታጎሪ ቢጨመር ባንተ ትላለህ? ምን ካታጎሪ ቢጨመር? የሚለምነው ሰው ነው በላቸው ማርያምን በላቸው። አይ ዋና ሚት ማለት ነው። ለምር ነው ዛሬ አይ ዋና ሚት እንትናን ቲጂ አገልግል ማለት ቲጂ አገልግል ቲክቶክ ላይ ለማግኘት አዋርድ ላይ ለማግኘት ማለት ስድብ ነው ማይዘው ክብር። እኔ ደግሞ በላቸው ማርያም ርቦኝ አንድ አገልግል ቀርዬ እንዴት ነው ከማን ጋር ፍራይዴ አንድ ቀን ኮላብ እናደርጋለን ወይ ኳስ እንጫወታለን ወይ እንትን እንላለን። ኳስ እንጫወታለን። እሺ ከአንድ እስከ 10 ሬት አድርጊ። 8 አንቺስ? እስከ 1 እስከ 10 ስክሪት አለ። ብላክ ኦን ብላክ ነው ለቅሶ ቤት የመጣሽ። እሺ ስማኝማ እንትን ምን ካታጎሪ አንተ ደስ ያለን ካታጎሪ ጨምር። እዚህ ምን ካታጎሪ ቢጨመር ደስ ይለናል? እዚህ ቲክቶክ ዋርድ ላይ ምን ትጨምራለህ? ሁሉም የተሟላ ነው። የቀረ የለም። አንዱም እንዳለ ታውቃለህ? ዱነግ አዋርድ፣ ኮሜንታተር አዋርድ፣ ሪፖስት ከሶስት ሪፖስት አዋርድ ማን የሚያሸንፍ ይመስላል? እኔ እንጂ አሁን ይሄን መጥቀስ አልችልም። ይሄን መጥቀስ ጭራሽ በጀለሶች የሚያረክስ ኦኬ ከኛ ውስጥ ነው ከፈለክ እኔ ነኝ ባክ የምበለው የሚመስለኝ። በጣም ነው ሪፖስት ማድረግ። እዚህ ጋር ጭላሎ ልጨልል ነው መሰለኝ። ልጨልል ደስ የሚልን ካታጎሪ ጨምር። እዚህ ጂ ፓወር ክሬቲቭ አውር ሪፖስት ዶክተር ነው ተበድሏል። ዶክተር ነው ይበላው ነበር። ይበላው ሌላ ተፎካካሪ የለም። ተፎካካሪ ኧረ አለ። እሺ እንትንስ ምንድነው ስሙ? እንትን አዋርድ ዱነግ አዋርድ ቢጨመር እያሉ። ምን አዋርድ? ዱነግ ምንድነው? ባያ ማን ያሸንፋል? እሱ እኔ ቡራቡር ትመስለኛለች ወይ ደግሞ ራስተፋሪያን ከሁለቱ 4 እና 9 ቀጣይ አመት ዩኒቨር ነው ሊገባ ይችላል። ስለዚህ ይመች ኢንፌመስ ኔክስት ይር እንታጫለን በሏል። ዮኒማን ኮንግራቹሌሽን። የባለፈውን ደግሞ ለበረከት ይግባ ቤት አሜን። ሚስትንም ይብላት ምናምን የሚል አይቻልም። አቂ ሚስትንም ይብላት ሲሳይ አይደል? እሺ የባለፈውን ፖስት አድርጌዋለሁ። እሺ አይ ሁሌ ቤት ፒስ እና ምን ተሰምቶሻል በረከት? እኔ በጣም ደስ ብሎኛል። በጣም ይገባታል። ቤካ በጣም የለፋስ ጀለስ ነች። እኔ በጣም ከኔ አይ ቲንክ የኔ ነው መሰለኝ በጣም ደስ ያለኝ። እንዴ ስቴጁ ላይ ወጣ ግባ ነው ወጣው ምናምን ይልል። አዎ እንትን ብሎኝ ነው እሱ ሰው አልቻለም። ቻይና ፍላይት አመለጠው። ስለዚህ አልቻለም። ተቀበለልኝ ብሎኝ ነበረ። ተቀበልኩለት። ይመቻት ቤክ። እና አንድ ነገር ልጠይቅሽ። እዚህ ጂ ፓወር ላይ አንድ ካታጎሪ የራስን ጨምር ብትባል ማን ጨምራለህ? አንድ ካታጎሪ ነው ብሮ በጣም እንትን ነው። እሺ እኔ ላግዝ። ኮሜንት ካታጎሪ በኮሜንት ማለት ነው። በኮሜንት እና ሪፖስት ዱነግም ጨምሪበት በያ ምናምን የሚሉት ይቻላል። የትኛው ይቻላል? እሺ የትኛው? እኔ ቤስት ኮሜንት ማን ነበር? ሰማሃል ነው ስማ ሰሊና ይሄን ካየሽው ሪፖስት ላይ ደግሞ ዶክተር ነው። ዱነግ ደግሞ እኔ ነኝ። በያ ይመችሽ ዮኒማ። እሺ እዴ ይገስ አቺ ስማ ነይ በጋውረስ ነው እንዴ አለሽ ብሮ አንቺ
የኮየፈችው ዱነግ ናት ማለት ዱነግ ማለት በጣም አምሮብሻል። ቴንክ ዩ እግዚአብሔር በጣም አምሮ በጣም ደስ ብሎኛል። በጣም አምሮብሻል እና አንተ ደስ በሚል ናቲማ አንቺ ደስ የሚልሽን ካታጎሪ እዚህ ላይ ጨምሪ። አንተ ደስ የሚል ኮሜንት እዚህ ላይ ካታጎሪ ምን መሰለህ? እዚህ ላይ ቤስት አወዛጋቢ ማን ነው? እኔ ነኝ። ሌላ ማን አለ? ራስሽን ንገሪያቸው። ያኩሻል። እኔ ራሴ ነኝ። ራስህ በጣም የምትመቸኝ ቲክቶከር ናት። እኔ ሁሉንም እየጠየቅኳቸው ነበር። እዚህ ላይ ምን ካታጎሪ የፈለጋችሁትን ካታጎሪ ብትጨምሩ ምን ትጨምራለህ ያልኩኝ ነበር። አሁን እንጃ እሱን እሺ ወይ እኔ ነበር ሪፖስት ካታጎሪ ኮሜንት ካታጎሪ ዱነግ ሳይሆን ሪፖስት ቢሆን አሪፍ ነው መሰለኝ። ግን ብቻውን ነው ማን ነው ዶክተር ነው ይሄንን እናቴን እኔ እሰጥቻለሁ 1 ሚሊዮን ብር ሰጥቻለሁ። ሌላ ማን አለ ሪፖስት የሚያደርግ? የለም ሪፖስት የሚያደርግ ማንም የለም። ከአንቺ ታሪያለሽ አንዳንዴ እሺ እንትን እያልኩኝ ነበር። ደክሞሻል አሮኒ ይመች። 3 ጥያቄ የጠየኳቸው ነበር። አንደኛው እዚህ ደስ ያለን ካታጎሪ ጨምር ብትባል ምን ትጨምራለህ? ለብቻው ላይቭ ስትሪሚንግ ለብቻው እንዴ? ለብቻው ኦኬ ያበደ ነው ያለ ነው። እሺ ሌላኛው ደግሞ ከሪፖስት ከኮሜንት ከዱነግ ምን ዱነግ ማለት ነው። ዱነግ ምን እንደሆነ አውቃለሁ፣ ግን ላይክ ለምንድነው ዱነግ እንትን አዋርድ ማን ቢበለው ይመስላል? በያ ምናምን አውቄ ነው እዚህ እኔ ሁሉም ይመቹኛል። 4 እና 9 ወይስ ቡራቡል ትበለዋለች ብዬ አስባለሁ። እሺ ከሪፖስት ላቅልልህ። ከሪፖስት ወይ ከኮሜንት ማለት ይሻላል? ማን የሚያሸንፍ ይመስል? ሪፖስት ወይ ኮሜንት ካታጎሪ ቢኖር ዱነግ እኮ ካታጎሪ ፈጥሬለት አይ ቲንክ ሪፖስት ጸዴ ነው። ሪፖስት ማን ያሸንፋል? እሺ በሪፖስት ማን ካለው ማለት ነው። እናቴ ትሙት እኔ መጥቼ ነው በር ላይ የምሰጥ። ማን ነው በጣም ሪፖስት የሚያደርግ ፈረካ ነው? ማን ነው ግን ዶክተር ነው። አዎ የሪፖስት ሰኛ ነው። አዲስ ስራት ብቻ በጣም ጸዴ ማለት በጣም ይመች። እሺ ወይ አሁን ያለነው ኢትዮጵያ ላይ ነው። ስለዛ እንደውም አሪፍ ጥያቄ ያለኝ ጠይቂ። ዱነግ ካታጎሪ ማን የሚያሸንፍ መስሎህ? ዱነግ በያ የየካው ጀማ የየካው ጀማ ነው የሚያሸንፍ። እሺ የኮሜንት ካታጎሪ ቢኖር? ኮሜንት እናቴቱ ሙሉ ኢትዮጵያ ህብረተሰብ ጭንቅላታችንን ነው የምታናጉት ነው የሚለው። ግን ኮሜንት ራሴን አስገባለሁ። እንትንስ ወርዱን ወይ ምናምን የምትለው ቲክታክ ወርዱን ወይስ ምናምን የምትይው ቺክ ምን እሺ ናት? ማናት? ይመች። እሺ እኛ ግን አለን እንግዲህ ጉሮሮ ተዘግቷል ነው የምላችሁ። የኔ አባት እንዴት ነሽ? ሁሉ ተማም፣ ሁሉ ፒስ፣ ሁሉ ኮይስ አሉልሽ። ቅድም ተገናኝተን ነበረ። አሁን ውጭ አገኘኋት። የሆነ ጥያቄዎች እየጠየኩ ነበር። በራስህ ካታጎሪ እዚህ ላይ ብትጨምር የማን ካታጎሪ ትጨምራለህ? እኔ ምን ካታጎሪ ትጨምራለህ? ኦኬ እንትኑ ላይ ራፕ ካታጎሪ ቢኖር በጣም ብዙ ልጆች አሉ፣ ድሪል የሚሰሩ ራፕ የሚሰሩ ያበሉ ልጆች አሉ። ያውም ሽልማቱ የሚገባቸው አሉ። ገብቶሻል? ስለዚህ ማን ጋር ራፕ ይጨመር? ቲክቶክ አዋርድ ላይ ራፕ ቢጨመር ደስ ይለኛል። ኦኬ እና ማን ይመችሻል? ከዚህ ቲክቶክ ላይ ካለው ምናምን ያስተሰርያል። ይመች መልከኛው ያላል ግሮሬ ተዘግቷል ነው ብለሽ። እንዴት ነሽ? አለሁልሽ አባቴ። ትዝ ይላችኋል ዩቲዩብ ላይ የመጀመሪያ ስታንድ አፕ ላይ ሮስት ያረኳት እሷን ነው። ያበደ እንትን ነበረ። አዎ ያበደ ምሽት። እዚህ ካታጎሪ ከአሸናፊዎቹ ማን ይመችሻል?
እውነት ለምን አገር ባምሌ ነው ያልኩት። ባምሌ አላልኩም። ባምሌ መችሻል። አዎ በእውነት የዓመቱ በጣም የተመቸኝ ይገባዋል። አዎ ይገባዋል። ባይሸለም ይደብረኝ ነበር በእውነት። ይገባዋል። አዎ እሱ ነበር። እሺ በምን ካታጎሪ ትጨምራለህ እዚህ ላይ? ምን ካታጎሪ? አይ ቀጣይ በመልክ ቢኖር አየሻ። በመልክ ማንም አላለም እንደዚህ። ማርያም ትበዩ ነበር። እኔ ራት ነበር በለው፣ አንተ ትበላው ነበር። ይሄ ታውቆ ነው፣ ሴራ ነው፣ ይታወቃል። ደባ ነው ውስጥ ያለውን ነገር እኔ እናንተ ነው የምናውቀው። ገባ? ውስጥ ያለውን ነገር እኔ እናንተ ነው የምናውቀው። አይወራ ነው። ቤስት ሁሉም ነገር ያበደ ነው። አሪፍ ነው። በጣም ቆንጆ ነው። ተመችቶኛል። በጣም አሪፍ ነው። አምሮብሻል ደግሞ እቴ አንቺ ነሻሽ አንዱ የጋይናኮሎጂስት ዶክተር ነው የምትመስለው። እውነቱን ነው። የደሳል የጋይናኮሎጂስት። ለማንኛውም ይመቻል። ወራብ ጋይሶች፣ እንግዲህ ዛሬ አሁን ከማን ጋር ነኝ? ሰያ ጀብሎ እባላለሁ። የኮልፌ አካባቢ ልጅ ነኝ። ጀብሎ ነው ስራ የምሰራው እና አመሰግናለሁ። የመጀመሪያው ጀብሎ ቲክቶክ ክሬቲቭ አዋርድ የገባ እግዚአብሔር ቀድም ማለት ነው አይቼው ሲማውጫልሽ አልኩት። ግን የምሬን ነበረ፣ ሲማውጫ የለኝም ነበርና ያበደ ነው። በጣም ነው የምትመችኝ። አስለር ናት። ቲክቶክ አካውንትሽን ንገሪያቸው። የቲክቶክ አካውንቴ ሰያ ጀብሎ ይባላል። አንድ ለአዲስ አበባ ወጣት ደግሞ መናገር የምፈልገው ነገር አለ። የአዲስ አበባ ወጣት ብዙ መስራት የሚፈልገው ነገር አለ፣ ግን ምንድነው ሼም ነው የሚይዘው። ምንም ሼም ሳይዛችሁ ስራችሁን ወጥራችሁ ስሩ። ትንሽ ነገር ትልቅ ነገር ነው ይዞ ይመጣል። ይመቻችሁ አራዳ ልጆች፣ ይመቻችሁ። ጠንክራችሁ ስሩ እያላችሁ ነው። ሰግጣችሁ ስሩ። ስሙማ እዚህ ጋር ማለት ነው እዚህ ካታጎሪ ውስጥ የራሳችሁን ካታጎሪ ጨምሩ ብትባሉ ማንን ትጨምራላችሁ? እኔ ለምሳሌ ነገር የምሬት እንትን ካታጎሪ ማማረር ሳሱና እኔ በለው ነበር። እየተፎካከርን አለናይና ዩቲ እንደሆኑት ተፎካከርን ምን በለው ተፎካክራችሁ ለሱ ማነው ትጣላላችሁ? እንጣላለን። ሲጀመር እሷ እንግሊዝኛ ታወራለች አትመቸኝም ምናምን በቃ። አንተስ? መሽለጥለጥ ካታጎሪ አባን ተጀምር ካታጎሪ መስለጥለጥ። እሺ እንተንስ ሪፖስት ካታጎሪ ይኖር ዶክተር ነው ብቻው ነው ይበለው። ዶክተር ነው እግዚአብሔርን በልታው ነበር። አንተ ነው ዶክተር ነው በጆይስቲክ ነው ሪፖስት የሚያደርገው። ነክሶበት ሰምጦ ቀርቶ ኮሜንት ካታጎሪ ደፈንስ አሮ ነው ብዙ ሰው ይሄን ኮሜንት የምታነቡ ቤታችሁ በረከት ይገባል። ይሄን ኮሜንት የምታነቡ ቤታችሁ በረከት ይገባል። በረከትም ይገባል። ከሚስት ጋር ይተኛል። ዱነክ ቃሌ ጨረስ ያበረ የቆሾች አለች እኮ የቆሾ አግኝቻታለሁ። የሌለ በጣም ቢዚ ነው። ይሄ ልብስ ማን ያሰራልሽ? ሳሊ ዲዛይነር ሳሊ። እንዴት መጣላት አይዲያው? አሁን ንገሪ። አይ ዶንት ኖ ግን አሪፍ ክሬቲቭ ያ እግዚአብሔርን እዚህ በልብስ አዋርድ ቢሰጥ ማለት ነው እኔና እሷ ነበር የምናሸንፍ። እግዚአብሔር እና በሪፖስት አዋርድ ማን የሚያሸንፍ ይመስላችኋል? በሪፖስት አይ ዶንት ኖ ምን አዋርድ ብትጨምሩ ይቀላችኋል? እናንተ ካታጎሪ ጨምሩ ብትባሉ አላውቅም። አዎ የልብስ ካታጎሪ እና በጣም ደስ ይላል። የሌላ ቢዚ ቦታ ነው ያለነው። በጣም ዩቲዩብ ነው። ሰብስክራይብ አድርጉ። ይመቻል።
ከማን ጋር ነኝ? ከአቤዲ ጋር። አቤዲ ሁሌም አቤዲ ጋር ጋይሶች አሸንፏል አመዱ። እኔ 5000 ብር ከዚህ እፈልጋለሁ። እኔ ከአቤዲ ጋር ስንት ነገር አሳልፈናል። ብዙ ነገር አሳልፈናል። እሺ አቤዲ ስላሸነፍክ ምን ደስ ብሏል? ያው ደስ ብሎኛል፣ ግን የሚገባ አንደኛ ላለኛ አልነበረም። በእርግጥ ግን የሚገባው ሌቭል ያልነበረም ትንሽ አንፌር የሆኑ ነገሮች አሉ። ግን ኢትስ ኦኬ፣ እነሱ ካዩበት አንገል ነው ይሄን ነገር ያደረጉት። እናመሰግናለን። ያው በቀጣይ በጣም ግን የተሰራበት ነገር ነው። በጣም ከዚህ በላይ ወጥቶበታል። ከዚህ በላይ ወጥቶበታል እያለ ያለው። እሺ አንቺ አሸንፈሻል። ግን አሁን አንተ ዝም ብለህ ካታጎሪ ጨምር ብትባል እዚህ ላይ የማንን ካታጎሪ ትጨምራለህ? በማለት ዝም ብለህ ካታጎሪ ጨምር ብትባል በየመንገዱ ሽቶ የሚሰጠው ልጅ ብዬ አንቺን አስገባና አንቺ አሸንፍሻለሁ። ማንም እንደዛ አላለኝ። ኮሜንት የሚያደርግ ማንም ያሸንፍ ይመስላል። ኮሜንት ባደረገ ከሆነ ኧረ እንትና ይቺ ማናት በእናትህ ሲንግል ነኝ እውነተኛ ሲንግል ምናምን ይበል የምትለው በእናትሽ ተፋሽኝ። እኔ እውነተኛ ሲንግል የለም። ሪፖስት በሪፖስት ማንም አይሰንም። በሪፖስት ዶክተር ነው በልተኸዋል። እግዚአብሔር በሪፖስት ከሆነ በልተዋል። ያበደ ነው። ይመችሻ። በዚህ እንዴት ነሽ? ነባ በጣም አድናቂሽ ነኝ። ቴንክ ዩ በጣም አመሰግናለሁ። ፀጉር ቤት ክላፐር አንድ ቀን መጥቼ ቭሎግ መስራት ፈልጋለሁ። ነይ በእናትሽ በደስታ በጣም ደስ ይለኛል። እዛ ጋር ኢንተርቪው ምናምን ማድረግ እፈልጋለሁ። እሺ እና እዚህ ካየሽው ነገር ማን ይመችሻል? ማን ነው ያንተ እጩ የሆነ አሸናፊ እንዲሆን የምትፈልገው ሰው? እኔ ሁሉም ስለሰሩ ሁሉም እንዲያሸንፉ ነው ፈልገው። ያው ሁሉም አሸናፊ አይሆንም፣ ግን ማንም ቢያሸንፍ ሁሉም ጥረው ግረው እዚህ ስለደረሱ ለሁሉም ደስ ይለኛል። እሺ አንተ ካታጎሪ እዚህ ላይ ጨምር ብትባል፣ አሁን ያለው ካታጎሪ አንተ ጨምር ብትባል ምን ትጨምራለህ? እዚህ የሌለ ምን ልጨምር ይችላል? ቤስት እግር ኳስ ተጫዋች። ቤስት እግር ኳስ ተጫዋች? አዎ፣ በጎል ለጎል እጫወታለሁ። በፊት ኳስ ተጫዋች ነበርኩ። ሁሉም ኢትዮጵያዊ ኳስ ተጫዋቾች ከባድ። እሺ በተረፈ በጣም ትመችኛለሽ። ያበደ ታይም ነው እያሳለፍክ ያለው። በጣም እና ኔክስት ይር ነባ ምን ላይ ይጠብቁት? አዳዲስ ፊልሞች አሉ እንግዲህ ሲወጡ እናያቸዋለን። በጣም አመሰግናለሁ። እንዴት ነው? ተመልሰናል። እንግዲህ ዛሬ ከማን ጋር ነው? ሳሙኤል ሊያ እና በጂ ፓወር ክሬቲቭ አዋርድ እንገኛለን። እንዴት አያችሁት? አሁን ገና ነው የመጣችሁት? ትንሽ ቆይታችኋል። በጣም ነው ደስ የምትሉት። በጣም ነው ማረቃችሁ። መች ተገናኛችሁ ጠይቃቸው ብሎ ነበር የሆነ ሰው ፌስቡክ ላይ። እሺ አንድ ጥያቄ ደግሞ እዚህ ካታጎሪ ጨምሩ፣ የራሳችሁ ካታጎሪ ጨምሩ ብትባሉ ምን ትጨምራላችሁ? ካፕል ካታጎሪ ለማ ካፕል ካታጎሪ ኦኬ። ማን የሚያሸንፍ ሰስ ካፕል ቢሆን ኦቤስ። እኔ ደግሞ ሁለት ጨምሬ ነበር፣ ሪፖስት እና ኮሜንት ካታጎሪ። ያ ኮሜንት በተለይ በጣም ኮሜንት ማ ኮሜንት እኔ እንጃ። እኔ እሷን ብዙ ፋን ግን እዚህ ሪፖስት ዶክተር ነው በልተዋል። ዛሬ በልቶ ሙሉ ሰው ዶክተር ነው ያለ። በጣም ነው የምንወዳችሁ። ሳሚሊያ ኔክስት ይር ፕላን አላችሁ? ምንድነው የምትሏቸው ነገር? ሴት ልጅ ኦኬ። አያቸው ሴት ልጅ እኔ ሰይምላችኋል። ስሟን ማርታ በሉ። ማርታ ኤክስ ነች። በሳሚሊያ ኤክስ ጠብቂ። ከክራንክና ከሲስተር ክራንክና በጣም ነው የሚያምሩት። እግዚአብሔር ነው የምልሽ፣ በጣም ነው የምታምሩት። የሆነች ሰፊድ የለበሰች ልጅ አለች። እሷን አንደኛ አድርጊያት ነበረ። ሰፊዱን እንዴት አለበሰቻት? የሆነ አብሲት መጣል አለብሽ ለዛ ዲዛይን ገባሻ? እና ያበደ ነው። በጣም ነው የምታምሩት። እዚህ አንድ ጥያቄ አለኝ። እዚህ ካታጎሪ ብትጨምሩ ምን አይነት ካታጎሪ ትጨምራላችሁ? የራሳችሁ ካታጎሪ። ሜካፕ አርቲስቶች አልተጨመሩም የሚል ቅድም ይሄን ሲሰራ ምንድነው ሰምቻለሁ እና እነሱ ቢጨመሩ አይ ቲንክ አሪፍ ነው። እሺ እኔም እንደዛ ይመስለኛል። ደግሞ ኮሜንት እና ሪፖስት
Yes. እኔ ራሱ እሺ ማን የሚያሸንፍ ይመስላችኋል? በሪፖስት እኔ ብዙ ሰው ዶክተር ነው እያለ ነው ከአንቺ ጋር ይወዳደር። እሺ ኮሜንት ሰሊና ትባል ነበረች ጠፋች። ሰሊናና ዶክተር ነው ቀውጠውታል። የራስን ካታጎሪ እዚህ አዲስ ፍጠር ብትባል ምን ትፈጥራለህ? ቢቦይ ቶሚ አዋርድ። ኦኬ የራስን ቪዲዮ ከዛ የኔ ቪዲዮዎች ነው የሚወዳደሩት። ከዛ የኔ አንድ ቪዲዮ አሸንፏል። የትኛው ቪዲዮ በጣም ብዙ ቪዲዮ አገኘው? እሺ ሌላ ደግሞ ማለት ነው ከኮሜንትና ከሪፖስት አዋርድ ቢኖር ማን ያሸንፋል? ኮሜንት ማን ያሸንፍ መስላችሁ? በኮሜንት ጓደኛዬ ያለ ዝም ብሎ ነው ኮሜንት ላይ አታጠው ወይ እርዱን ምናምን የሚለው ኮሜንት አላውቅም። እሺ እንግዲህ አሁን ወደ መጨረሻው አሸናፊዎቹ ምን ተሰማሽ? ደስ ይላል በጣም። ምን ተሰማ ካንተ? እኔ ማን ነው የሚሸኘኝ እያልኩኝ ነበረ። በቃ አሁን አዶናይ ነው የሚሸኘኝ። እዚህ አያት ነበር ሰፈር። በጣም ደስ የሚለው በጣም ልብ አንጠልጣይ ነበር፣ ግን ደስ ይላል። ልብ አንጠልጣይ ነበር የሌለ እና አንቺ ራስሽ ካታጎሪ ጨምሪ እዚህ ላይ ከሌለ ብትባይ ካታጎሪ ብትጨምሪ ምን ትጨምሪያለሽ? Best new music videos and music everything related to music by the way. Yes. መግባት አለበት። ያ ግድ ነው እና ውያ በጣም ትመችናለሽ። የውጪ እንትን አለሽ መሰለኝ አፍሪማ አለሽ እና ጋይሶች ምን ያደርጉ ይችላል? ቦት አድርጉ። እኛ ደግሞ እስቲ ዓለም አቀፉን ደግሞ ይዘን እንምጣ። የዓለም አቀፍ ነው። ቴንክ ዩ እኔ አትሊስት እሷ የዓለም አቀፍ ምናምን ስትሄድ እኔ አብሬያት ሄጄ ቦት ባረግ ደስ ይላል። ይመቻች። ቴንክ ዩ በጣም ወጥሻለሁ። ከማን ጋር ነኝ? ከፓፒ ጋር። ፓፒ ዳት ፓፒ ችሎ ካታጎሪ ጨምር ብትባል እዚህ ምን አይነት ካታጎሪ ትጨምራለህ? የራስ እኔ ትንሽ ከምግብ ጋር የተያዘ ነገር ወዳለሁ እና ምግብ በምግብ ብዙ በቃ ሪቪው ምናምን እኮ ፒስ ነው እውነት። አይ ነው እኮ ያው ሪቪው ምናምን ሳይሆን እንዴ ብዬ ላስረዳ ግራ ገባኝ። በቃ ምግብ ስለምወድ ነው ብቻ ይቅር በሉኝ። እወዳቸዋለሁ። እሺ ይወስዱ እንዴ አንተ ምን አይነት ምግብ ይወድ ነው? ሰብስክራይብ አድርጉ። እንደዚህ አይነት ፍሎግ ማየት ከሆነ ያበደ ፍሎግ